በመጀመሪያ የምናደርገው ምንድነው? ካንቫ ላይ እንገባለን። ቪዲዮ እንከፍታለን። ቪዲዮ ለዩቲዩብ ቪዲዮ ስለሆነ 1920 በ1080 ፒክስል ይሄንን እንከፍታለን። ይሄንን ከከፈትን በኋላ ምንድነው የምናደርገው? ባክግራውንድ የሚሆነን ኢሜጅ ወይም ደግሞ ከየት አንስቶ የት መሄድ በምንፈልግ እሱን የሚያሳየን ማፕ ሰርች እናደርጋለን። እኔ የኢትዮጵያን ማፕ ሰርች በኢትዮጵያ ማፕ ስለሆነ የምሰራላችሁ የኢትዮጵያን ማፕ ሰርች አድርግ። ኢትዮጵያ ማፕ ልበለው። ተዘርዝሮ ከሚመጡላችሁ መሃል እንግዲህ ትመርጣላችሁ ማለት ነው። እኔ እንግዲህ ይህን መርጫለሁ። በስክሪኔ ልክ ዙም አድርገዋለሁ። ዙም አድርገዋለሁ በስክሪኔ ልክ ማለት ነው። እንደዚህ ዙም አድርገዋለሁ። እንደዚህ ዙም ካደረኩት በኋላ ይህን እንደ ባክግራውንድ ማድረግ እችላለሁ። ኢሜጃችንን እንግዲህ በምንፈልገው መልኩ ዙም ካደረግን በኋላ ኤሌመንት ላይ እንገባና ጂፒኤስ ብለን ሰርች እናደርጋለን። ከሚመጡልን መሃል እንግዲህ እንመርጣለን ማለት ነው። እኔ እቺን መርጫታለሁ። ከለሩን አጀስት ማድረግ ስለምንችል ከለሩን ቀይ አደርገዋለሁ። ከለሩን ቀይ ካረኩት በኋላ እናሳንሰዋለን ማለት ነው። እናሳንሰውና ከአዲስ አበባ ተነስተን ወዴት ነው ልንሰራ ያሰብነው? እንግዲህ አኒሜሽኑን ከአዲስ አበባ ተነስተን ጅጅጋ ነው። እንግዲህ እቺን ዱፕሊኬት አደርጋታለሁ። ዱፕሊኬት አደርጋትና እቺን እዚህ ጋር አመጣታለሁ ጅጅጋ ጋር ማለት ነው። ሁለት ጂፒኤስ ፖይንት ኖረኝ ማለት ነው። ቀጥሎ የማደርገው ነገር ምንድን ነው? ላይን አድ አደርጋለሁ። ሁለቱን የሚያገናኝ ላይን አድ አደርጋለሁ ማለት ነው። ኦር ዶት ዶት መጠቀም ትችላላችሁ፣ ላይን መጠቀም ትችላላችሁ። እንደፈለጋችሁ ነው እናንተ። እኔ ዶት ዶት ይህንን ተጠቅሜያለሁ። ይሄን እንዲህ ካረኩ በኋላ ጀስት ከለሩን ልቀይረው። አይ ቲንክ ነጭ ላድርገው። እሺ ነጭ አረኩትኝ። ይሄንን ላይን እንዴት ነው ከርቭ እንዲሆን የማደርገው? የተወሰነ ከርቭ እንዲሆን እፈልጋለሁ። ኢፌክት ላይ ገባለሁ። ወደ ታች አድርጌ ከርቭ እለዋለሁ ማለት ነው። ከርቭ ካልኩት በኋላ የተወሰነ እንትኑን መቀነስም መጨመርም እችላለሁ። እዚህ ጋር ላምጣውና አይ ቲንክ የተወሰነ መቀነስ አለብን። ትንሽ መቀነስ አለብን። ይሄንን እናስተካክለዋለን ማለት ነው። ሁለቱንም እንትን እንዲልልን አድርገን እናስተካክለዋለን። ሁለቱ ፖይንት ላይ ማች እንዲያደርግ አድርገን እናስተካክለዋለን። ላይኔን አድ ካረኩ በኋላ ሁለቱን ፖይንቶች ካገናኘው በኋላ ምንድን ነው ማድረገው? ከዛ በኋላ አኒሜት ነው ማድረገው። እችኛውን ፖይንት ጂፒኤስ ፖይንቴን መጀመሪያ አኒሜት አደርጋለሁ። አኒሜሽን ላይ እንገባና ጄኔራል ፖፕ የሚለውን መርጠዋለን ማለት ነው። ኦን ኢንተር እንለዋለን። ስፒዱን ትንሽ ጀስት እንደዚህ ይበቃናል። ይህችኛዋንም ሁለተኛዋንም ፖይንቴን ሄጄ አኒሜት አደርጋታለሁ። ኦን ኢንተር ስፒዱን ትንሽ ቀነስ አደርገዋለሁ ማለት ነው። ላይኑ ጋር ደግሞ ሄድና አኒሜት እለዋለሁ። ይሄኛውን ምን አይነት አኒሜሽን ነው ማድረግለት ማለት ነው? ዋይፕ ጄኔራል ላይ እመጣለሁ ወደ ታች እዚህ ሁለተኛው መስመር ላይ ዋይፕ የሚለውን ኦን ኢንተር እንለዋለን። ትንሽ ቀነስ ስፒዷን እናደርግላታለን ቀስ ብሎ ሙቭ እንዲያደርግ ማለት ነው። ዳይሬክሽኑ ተሳስቶ ከሆነ እንግዲህ ማስተካከል ትችላላችሁ። የኔ ትክክል ነው። እንደዚህ ሆነ ማለት ነው። አስፈላጊ ከሆነ እዚህ ጋር አይታይም ብላችሁ ካሰባችሁ እዚህ ጋር አድ ማድረግ ትችላላችሁ። ቴክስት አዲስ አበባ እና ጅጅጋ የሚል ሁለቱ ጫፍና ጫፍ ላይ አድ ማድረግ ትችላላችሁ። እኔ እንደዚህ ተወዋለሁ። መጨረሻ ላይ ምንድን ነው ማድረገው? ታይሚንጉን ነው ማስተካከለው ማለት ነው። እችኛዋ ፖፕ የምትመጣበትን ሰዓት መጀመሪያ አስተካክለዋለሁ። እንዲመጣል እችኛዋ ፖፕ ታደርጋለች። ከዛ በኋላ ይሄኛው መጨረሻ ላይ ነው መምጣት ያለበት።
ይሄኛው መጨረሻ ላይ ነው መምጣት ያለበት። ይሄ ላይኑ ደግሞ መሀል ላይ ነው የሚሆነው ማለት ነው። እንደዚህ አድርገን እናስተካክለዋለን። እስቲ እንየው። አሁን ጀመረ፣ መጣች። ላይኑ ኦኬ፣ ይሄ መቀጠል አለበት። ይችኛዋን ትንሽ ቀነስ አደርጋትና ሲጀምር ባዶ ሆኖ እንዲጀምር ይሄ ከጀመረ በኋላ አንዷ ፖይንት ትመጣለች። ከሷ በኋላ ይሄኛው ላይኔ ይመጣል ማለት ነው። ሶስተኛው እቺ ትመጣለች። ከዛ ላይኑ ይጀምራል። ልክ ላይኑ ጅጅጋ የሚለው ጋር ሲደርስ እቺኛዋ ፖይንት ደግሞ ፖፕ እንድታረግልኝ ነው ማለት ነው። ልክ ይሄ እዚህ ጋር ሲደርስ እቺኛዋ ፖፕ ታረግልኛለች ማለት ነው። እስቲ ለያው ይሄ ላይኑ ልክ እዛ ጋር ሲደርስ እቺ ቆይታን የመጣችው ትንሽ አረዝማታለች ወደዚህ። አይ ቲንክ አሁን አሪፍ ይሆናል። እስቲ ደግመን እንየው። አሁንም ትንሽ ሄዶ ሲደርስ ይመጣልኛል ማለት ነው። አሁን እንየው እስቲ። በመጨረሻ አስተካክዬ ጨርሻለሁ። ይሄንን ይመስላል ማለት ነው። አንዷ ፖይንት ትመጣለች። ከዛ ላይኑ ይሄድና ጅጅጋ የሚለው ጋር ሲደርስ ሁለተኛው ፖይንት ትመጣለች ማለት ነው። ፉል ስክሪን አድርጌ ላሳያችሁ። በመጨረሻ እንግዲህ ቮይስ አድ እናደርግበታለን። እችኛዋ ጂፒኤስ ፖይንት ፖፕ በምታደርግበት ሰዓት የተወሰነ ሳውንድ እዚህ ጋርም የተወሰነ ሳውንድ አድ እናደርግበታለን። 2 ሳውንድ አድርጌበታለሁ እና የፕሌን ድምፅም አድ አድርጌበታለሁ እኔ። መጨረሻ ላይ ቪዲዮውን ይሄን ይመስላል እንግዲህ እዩትኝ። እንግዲህ ቪዲዮአችን ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ኮሜንት ማድረጋችሁን አትርሱ። ቻናላችንንም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ